ኦኬ ይሄ ዌልክ እንበለው። ከዛ በኋላ እዚህ ጋር ዌልክ እንበለው። ከዛ ኮንትሮል ኦ ኢንተር፣ ከዛ ኮንትሮል ኤክስ። ከዛ በኋላ ኢንተር ስንለው ዌል ኮማንድ ኖት ፋውንድ እንደ ኮማንድ እያሰበው ነው። ኦኬ አይ የኛ ችግር ነው፣ የኛ ችግር ነው። ችግራችን ምን መሰላችሁ? ስፔስ እዚህ ጋር መስጠታችን ነው ማለት ነው። ኮንትሮል ኦ ኢንተር፣ መጀመሪያም ትክክል ነበር። ስፔስ ነው የስፔስ ችግር አለበት። ዶት ስላሽ ኢንተር ስንለው ዌልካም ቅዱስ ትክክል ነው። እሱ ምን አጠፋ? ኦኬ እዚህ ጋር እንደዚህ ኮንትሮል ኦ ኢንተር ኮንትሮል ኤክስ ከዛ ላራ እናደርገዋለን። ይሄው ሄሎ ቅዱስ ዌልካም ቱ ዮቶር ሲክስ ዲዚዝ ዮቶር ዩቱብ ቻናል አለኝ ማለት ነው። ቫሪያብል በዛ አይነት መንገድ ይሰራል ማለት ነው። እንደዛ እያላችሁ ልቀጥሉ ትችላላችሁ ማለት ነው። ቫሪያብልን አሁን በዚህ ጨርሰናል። ሲቀጥል የሊኒክስ ኮማንዶች በዛው ኤክስኪዩት ሊደረጉ ይችላሉ ማለት ነው። ኤክስኪዩት ራን ሊሆኑ ይችላሉ ማለት ነው። ናኖ ባሽ ዶት ኤስኤች ብለን እንግባ። እንዴት መሰላችሁ? እዚህ ጋር አሁን ይህንን የምናደርጋለን ኢኮ ዲስ ኢዝ ኤልኤስ ከዛ በኋላ ኤልኤስ ኮማንድ ራን ያደርጋል። ኢኮ ስታርት ቱ ኤልኤስ ስፔስ ማይነስ ኤልኤ ከዛን ኤልኤስ ስፔስ ማይነስ ኤልኤ ከዛ በኋላ ኢኮ ስታርት ኤምኬ ዲር ቴስት ከዛ ላይ ኤምኬ ዲር ከዛን በኋላ ቴስት የሚባል ፎልደር እንዲሰራ ኢኮ ኢኮ ስታርት ኤልኤስ ከዛ በኋላ እዚህ ጋር ኤልኤስ እንዲል እናርገው። ኮንትሮል ኦ ኢንተር ኮንትሮል ኤክስ ማለት ነው። ክሊር እናርገው። ከዛም ባሽ ስክሪፕቱ እናስነሳ። ኢንተር ይታያቸዋል አይደለ? ዲስ ኢዝ ኤልኤስ ኤልኤስ አደረገ። ይሄ ያለ ስታርት ቱ ኤልኤስ ማይነስ ኤልኤ ይሄው እዚህ ጋር ከዛ ስታርት ኤምኬ ዲር ከዛ ላ ሜክ ዳይሬክተሪ ያደረገ አይታየም እዚህ ጋር። ከዛ ሊስት ሲያደርገው ይሄው ሊስት የሚባለው አሁን ኤልኤስ ብናደርገው ይታያቸዋል አለ ማለት ነው። አንድ ኤል ብታደርጉም ያሳያቸዋል። እሺ ግዴታ ኤልኤስ ማለት አይጠበቅባቸው ቲፕ ብላችሁ ዘዱት ማለት ነው። እና በእንደዚህ አይነት መልኩ ሊሰራ ይችላል ማለት ነው። አሬም ዲር ቴስት ክሊር እንበለው። አሁን ደግሞ ስለ ኮንዲሽን እንይ። ቶሎ ቶሎ ፈጥነው ይሄ ኖርማሊ ስላለ ነው። ባይሆን ዘገየት የሚያደርግ ያዝ የሚያደርገን ላይ እንቆያለን ማለት ነው። አሁን ደግሞ ስለ ኢንፑት እናያለን። ኢንፑት ኢኮ እንበለውና እዚህ ጋር ኢኮ ኢንተር ዩር ኔም እንደ ፓይተን እዚህ ጋር ቫሪያብል ሰጥተን ኔም ብለን ከዛ እኩል ይሆናል ኢንፑት የምንለው ነገር የለም ማለት ነው። ይሄ ፓይተን አይደለም ባሽ ስክሪፕት ስለሆነ እናደርጋለን። እዚህ ጋር ሪድ እናደርግና እዚህ ጋር ኔም ነው የሚቀበለው። ከዛ ኢኮ ሄሎ ዶላር ሳይን ኔም እናደርጋለን ማለት ነው። ከዛ በኋላ ይህንን ራን በምናደርግበት ሰዓት ራን በምናደርግ ይጠብቀናል ማለት ነው። ከዛን ቅዱስ ስለው ሂክስ ስለው ሄሎ ሂክስ ይላል። ኢንፑቱን እየተቀበለ ነው። ግን ስቲል እያያችሁ ከሆነ እዚህ ጋር ነው የሚጠብቀኝ። ለምን እዚህ ጋር እንዲጠብቀኝ ማድረግ አንችልም እንዴ? ኦ እንችላለን። እንዴት ነው የምንችለው? ኢኮ ትጠፋለች ማለት ኢኮ ትጠፋና እዚህ ጋር ማይነስ ፒ እንልና እዚህ ጋር ቴክስታችንን እንጽፋለን ማለት ኢንተር ዩር ኔም እንደዚህ እናደርገ ኮንትሮል ኦ ኢንተር ኮንትሮል ኤክስ ይህንን ራን ስናደርገው ወይ ክሊር እናድርገው ዶት ስላሽ እዚህ ጋር አሁን ከጎን ይጠብቃል ማለት ቅዱስ ስለው ሄሎ ቅዱስ አለኝ። ሄክስ ስለው ሄሎ ሄክስ አለኝ ማለት ነው። በእንደዚህ አይነት በኩል ኢንፑትን ልትቀበሉ ትችላላችሁ ማለት ነው። ከዛ በኋላ አሁን ስቲል ስንት ደቂቃ ሆኖናል? አሁን 4 ደቂቃ ሆኖናል። በጣም ፈጥነናል ማለት ነው። የሚገርም የሚገርም። እሺ ቀጣይ ደግሞ ስለ ኮንዲሽን እናያለን ማለት ኢፍ ስለ ኮንዲሽን ስቴትመንቶች ኢፍ ኢልስ ኢፍ እና ኢልስ እናያለን ማለት ነው።
ስለዚህ ከዩዘር ኢንፑት የምንቀበለው ይኖረናል ማለት ነው። ሪድ ማይነስ ፒ ኢንተር ዩር ኔም ፕሊዝ እናደርጋለን። ከዛ በኋላ እዚህ ጋር ኢፍ ይኖረናል ማለት ነው። ቫሪያብል አልሰጠንም አይደለ? ኔም የምንበላው ከዛን ኢፍ ዶላር ሳይን ኔም እኩል ከሆነ ከቅዱስ ጋር ዘን ምን ያደርጋል? ኢንደንቴሽን የሚባል ነገር የለም። ኢንደንቴሽን ዲቴክት የለውም። እሺ እንደ ፓይተን አሁን 4 ስፔስ ወይም ደግሞ 8 ምናምን የሚባል ነገር የለውም። ይሄ ሰሚኮለን እና ከዛን ዘን በሚል የሚያምን ፕሮግራሚንግ ላንጉጅ ነው ማለት ነው። ከዛን ኢኮ ሄሎ ቅዱስ ከዛ በኋላ ኢልስ አለ ይኖረ ኢልስ ኢኮ አክሰስ ኖ ዮር ኔም ኢረር ከዛም በኋላ መጨረሻ ላይ ፊ ይኖረዋል ማለት ነው። ፊ መዝጊያ ነው ማለት ነው። ከዛን ኮንትሮል ኦ ኢንተር ከዛን ኮንትሮል ኤክስ ኢንተር እናደርጋለን። ቅዱስ ስንለው ሄሎ ቅዱስ አለኝ ማለት ነው። ግን ሄክስ ስለው ኢረር አለኝ ማለት ነው። ገብቷቸዋል አሁን ኮንሰፕቱ? እሺ ኦኬ ኦኬ ኦኬ። እዚህ ጋር ደግሞ አንድ ኢልስ ኢፍን እሺ ላሳያችሁና እየጨመርኩ አሳያችኋለሁ ማለት ነው። ኢልስ ኢፍ ኢልስ ኢፍ ኢልስ ኢፍ ከዛ በኋላ ዶላር ሳይን ኔም እኩል ይሆናል ኤክስ ዘን ኢኮ ሄሎ ሄሎ ሄክስ ኖት ቅዱስ ሄክስ ኮንትሮል ኢንተር ኮንትሮል ኤክስ ከዛ በኋላ ዶት ስላሽ ባሽ ኢንተር እናደርጋለን። ቅዱስ ሄሎ ቅዱስ ሄክስ ሄሎ ሄክስ በቀለ ኢራር ያመጣል ማለት ነው። ሲምፕል ሎጊን ሲስተም አሁን ለመስራት ናኖ እዚህ ጋር የምናደርጋለን መሰላችሁ ኢንደንቴሽን የምናደርገው ጥሩ ነው አመር እንዲላችሁ ማለት ነው። ኢንደንቴሽን ጨምርበት። ከኢንደንቴሽኑ በፊት ግን የሆነች ትሪክ ላሳያችሁ። አንዳንድ የሃኪንግ ቱሎች አይታችሁ ከሆነ ሙድ የሚይዙባችኋል። ብቻ አሳያችኋለሁ። እዚህ ጋር ስሊፕ የሚባል ኮማንድ ልጠቀምና ስሊፕ ቅዱስ ከሆነ 2 ሰከንድ ይቆይ። ከዛ በኋላ ደግሞ ሄክስ ከሆነ ደግሞ ስሊፕ እንበለውና 1 ሰከንድ ይቆይ። ኤረር ከሆነ ምንም አይቆይ። ዶት ስላሽ ባሽ ከዛን ኢንተር ቅዱስ ከሆነ አያችሁታ ሲቆይ ከዛና መጣ። አያችሁታ ሲቆይ ኤክስ ደግሞ ሲሆን 1 ሰከንድ አዋ ከዛም በኋላ ካሌብ አያችሁት አይደለ? ቶሎ ያመጣል። አያችሁት አይደለ? ቲፕ ነች ያዟት። ይጠቅመናል ወይ እኔ አላውቅም፣ ግን ብነግራችሁ አይከፋም በሚለው ነው። እዚህ ጋር እንደዚህ እናደርግና እንደዚህ ሪድ ማይነስ ፒ ከዛ ኢንተር ዮር ፓስ ኮድ ከዛ እንደዚህ እናደርግና ፓስወርድ እንደዚህ ግን የሚሰራ ይመስለኛል። ወደ እንትን እንሄድ አይደለ? ወደ ሉፕ እንሂድ ወይስ 10 ደቂቃ ብያችኋል አይደለ? 10 ደቂቃ መሙላት አለበት። 9 ደቂቃ ነው። አይ ትንሽ ደቂቃ ነው የቀረን። ስለዚህ ይህንን ይመስላል። ቀጣይ ደግሞ ስለ ሉፕ እንቀጥላለን። እንትን ፎር ሉፕ ወይን ሉፕ
እንቀጥላለን። ከዛም ፋንክሽን